ሰላም እንዴት ናችሁ? ዛሬ አንድ መረጃ ወደ እናንተ እናመጣለን። አብራችሁን ቆዩ። አዲስ የተደረሰባቸው የሻይ ጤና በረከቶች ምን ናቸው? የአሜሪካ ተመራማሪዎች ሻይ መጠጣትና በሚያስገኘው ጥቅም ዙሪያ አዲስ ጥናት ይፋ አድርገዋል። ሻይ ቅጠልን ለረጅም ሰዓት ማፍላት ምን ጥቅምና ጉዳት አለው? አዲስ የተደረሰባቸው የሻይ ጤና በረከቶች ምን ናቸው? የሰው ልጅ በየዕለቱ ከሚወስዳቸው መጠጦች መካከል አንዱ የሆነው ሻይ ከውሃ ቀጥሎ በብዛት ይጠጣል። በመላው ዓለም የሰው ልጅ በዓመት 6.5 ሚሊዮን ቶን መጠን እንደሚጠጣ ከዓለም ጤና ድርጅት ሪፖርት ያስረዳል። በአሜሪካው ኖርዝ ዌስተርን ዩኒቨርሲቲ ባደረገው ጥናት ሻይ መጠጣት ለሰው ልጆች ጤና አደገኛ የተባሉ ንጥረ ነገሮችን እንደሚያስወግድ ተረጋግጧል ብሏል። በዩኒቨርሲቲው የሶስተኛ ዲግሪ ተማሪና የጥናቱ አሳታሚ የሆኑት ቤንጃሚን ሽንደል እንዳሉት ከሆነ የሻይ ቅጠሎች በተለይም በውሃ ውስጥ ያሉ እንደ ሊድ እና ብረት ማዕድናትን ከሰውነታችን በትነት መልኩ እንዲወጡ ያደርጋል ብለዋል። በተለይም ሻይ ቅጠልን ለረጅም ሰዓት ማፍላት በውሃ ውስጥ የሚገኙ ንጥረ ነገሮች በትነት መልኩ እንዲወገዱ ይጠቅማል መባሉን ነው ዩሮኒውስ የዘገበው። ጥቁር ሻይ ቅጠሎች የበለጠ ጎጂ ንጥረ ነገሮች እንደሚያስወግዱ የተገለጸ ሲሆን ለረጅም ሰዓት ሻይ ቅጠልን ማፍላት በተቃራኒው ጉዳት እንደሚያደርስም ተገልጿል። የሻይ ቅጠል መጠቅለያዎች ወይም ማሸጊያዎች ላይም የራሱ የሆነ ጥንቃቄ እንዲደረግ ምክረ ሀሳቡን የሚያቀርበው ይህ ጥናት በተለይም የናይለን ወይም ከጥጥ የተሰሩ ማሸጊያዎችን ማስወገድ እንደሚገባ በጥናቱ ላይ ተጠቅሷል። ከዚህ በፊት የተደረጉ ጥናቶች እንደሚገልጹት ሻይ መጠጣት ድብርትን ለማስወገድ፣ ሰውነታችን አካባቢን በቶሎ እንዲላመድ፣ የምግብ ልመትን ለማፋጠን፣ የጉሮሮና የአፍ ውስጥ ጤናን ለመጠበቅና ሌሎችም ጥቅሞችን ያስገኛል። እንዲሁም በቀን ውስጥ የተመጠነ ሻይ መጠጣት የልብ ህመምን ለመቀነስ፣ ለነርቭና ተያያዥ ህመሞች የመጋለጥ እድላችንንም እንደሚያስቀር ጥናቶች ይጠቁማሉ።